ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ አይከፈትም ስትል ኢራን አስታወቀች። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ ዳግመኛ አይከፈትም ሲል አቋሙን አስታውቋል። የአሜሪካ ባለስልጣናት ማስፈራራትና ማጋነን የሚቀጥሉ ከሆነ እንዲሁም አሜሪካ በቀጠናው የሚገኘውን ዓለም አቀፍ ውሃ ላይ የምታደርገውን እንቅስቃሴ እስከ ቀጠለ ድረስ የሆርሙዝ ወሽመጥ እንደማይከፈት አብዮታዊ ዘቡ አመላክቷል። የኢራን መንግስት የሚያስተዳድረው ኢርና እንደዘገበው የሀገሪቱ ጦር ዛቻና ማስፈራሪያ ነገሩን የበለጠ የሚያባብስና የሚያጠላልፍ ነው ሲል አስጠንቅቋል። ሀገራትን በስም ሳይጠቅስም ወራሪዎችን የሚረዱ ሀገራት ባህሪያቸውን ካላስተካከሉ ከፍተኛ ጥቃት ይጠብቃቸዋል ብሏል። በሆርሙዝ ወሽመጥ በስተደቡብ በኩል ደህንነቱ ባልተጠበቀ መንገድ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦች ትላንት ምሽት እንዲመለሱ መደረጉንም አስታውቋል። አሜሪካና ኢራን ግጭት አቁመው ወደ ዲፕሎማሲ መንገድ እንዲመለሱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጠየቁ። የዋና ጸሐፊው ቃል አቀባይ ፋራህ ሀቅ በኒውዮርክ ለጋዜጠኞች በሰጡት ማብራሪያ ጉተሬዝ ለሁለቱ ሀገራት ወደ ድርድር ጠረጴዛ የማይመለሱ ከሆነ ግጭቱ ይስፋፋል ብለው ይሰጋሉ። ባለፉት ሰዓታት ውስጥ የታየውም ይሄ ነው ብለዋል። እየታየ ያለው አዎንታዊ አይደለም። የተመድ ዋና ጸሐፊ ተዋጊዎቹ ግጭቱን አቁመው በድጋሚ ወደ ድርድር እንዲመለሱ ይፈልጋሉ ሲሉም ቃል አቀባዩ ተናግረዋል። በፓኪስታንና ኳታር አሸማጋይነት ድርድሮች መቀጠላቸውን ቃል አቀባዩ ፋራህ ጠቅሰዋል። ከሰሞኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ መሆኑን ቢናገሩም ኢራን ግን ተጀምሯል መባሉን አስተባብላለች። በሲዳማ ክልል ሐዋሳ ከተማ በረዶና ንፋስ ቀላቅሎ በጣለው ኃይለኛ ዝናብ የአንድ ሰው ሕይወት እንዳለፈና የ10 ሰዎች ላይ መጠነኛ ጉዳት መድረሱን የከተማው አስተዳደር ለቢቢሲ ገለጸ። ትላንት ሐምሌ 22 2018 ዓ.ም ያጋጠመው ከባድ ዝናብ ከአመሻሽ 11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት አካባቢ እንደቆየ የሐዋሳ ከተማ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ምርጫዬ ደመቀ ተናግረዋል። ዝናቡ በተለምዶ አረብ ሰፈር፣ ስልጤ ሰፈር እና መናሪያ ተብለው በሚጠሩ አካባቢዎች ላይ ጉዳት እንዳደረሰ የገለጹት ኃላፊው የአንዲት ሴት ሕይወት ማለፉንም አስረድተዋል። በሰዎች ላይ ከደረሰው ጉዳት በተጨማሪ በሰዎች ንብረት ላይም ጉዳት ደርሷል። ኃላፊው እንደሚገልጹት በቤቶችና ተሽከርካሪዎች ላይ የደረሰው ጉዳት መጠን ለመለየት ግብረ ኃይል ተሰማርቷል። የከተማው አስተዳደር ትላንት በፌስቡክ ገጹ ባወጣው መረጃ በረዶና ኃይለኛ ንፋስ በቀላቀለው ዝናብ ምክንያት የኤሌክትሪክ ምሰሶዎች ጭምር መውደቃቸውን ገልጿል። በዚህም ምክንያት አንዳንድ የከተማዋ ክፍሎች የመብራት አገልግሎት መቋረጡም አስታውቆ ነበር።